ከንቱ ሆነ፣ ራቁቱን ሆኖ ተገኘ። ጠጣ፣ ሰከረ ይላል። ሰክሮም ራቁቱን በድንኳን ውስጥ ወድቆ ተገኘ እና 3 ልጆቹን ታስታውሳላችሁ። 2ቱ የመጀመሪያው ላጥ ብሎ ገባና ጋም አየው። ልክ ሲያው ራቁቱን ነው እና ተሳልቆ ሄደ። እዚህ ሀገር መቼም ያው እንደምታውቁት ነው፣ ኢንተርኔትም ነፃ ነው። ታውቃለህ፣ ሰምተሃል። ከቻልን ስልክ ካላነሳ በቴክስት ካልመለሰ በኢሜል ሰምተሃል እና ወሬውን አራገበ። የተራገበበት መንፈስ ምንድነው? ችግሩን ለመፍታት አይደለም፣ ለሶሉሽን አይደለም፣ ለመፍትሄ አይደለም፣ ችግሩን ለማባባስና ይልቁኑ ለማጋጋል፣ ችግሩን ወደ ባሰ መልክ ወደሌለው ውጥንቅጡ ስለመጨመር፣ ኃይለኛ የሆነ ደም መፋሰስ፣ ክፋት፣ ውድቀት፣ ጉስቁልና እግዚአብሔርን የሚያሰድብ አይነት ነገሩ ስለመጨመር የእግዚአብሔር ክብር ይልቁኑ ጭራሹ እንዳይገለጥ ለማድረግ ይሄ ሁሉ እያልኳቸው ያለሁት ምንድነው? እነዚህ ሰዎች አልዳኑ ማለት አይደለም። የዳኑ ሰዎች ናቸው። ክርስቶስ ያላቸው ሰዎች ናቸው። ነገር ግን ድል ያሰከራቸው ሰዎች ናቸው። ነገር ግን ፍሬ ያሰከራቸው ሰዎች ናቸው። ምናልባት ብዙዎች ከበዋቸው በጉባኤ መካከል በእልፍና እኔና እናንተ ምናልባት ብዙ ኮንፈረንስ አድርገን ብንሰበስባቸው የማይገኙ ሰዎችን በስራቸው የሰበሰቡ ሰዎች ናቸው። በስራቸው የሚከተሏቸው ያሉ ሰዎች ናቸው። ነገር ግን ድል ያሰከራቸው ናቸው። መጨረሻ በራቁታቸው የተገኙ። ነገር ግን እነዚህ 2 ወንድማማቾች ምን አደረጉ? ሲሰሙ እውነትን ነው እኛም ዊትነስ ነን አላሉ። ጌታ የተባረከው መጽሐፍ ቅዱስ ሲናገር ምን ይላል? ጨርቃቸው ምን አደረጉ ይላል? በትከሻቸው ላይ ምን ማለት መሰላችሁ? እንዲያጣጠፉትና ፎጣ ሻወር ቤት ስትገቡ አንዳንድ ጊዜ ታደርጋላችሁ አይደል? ልክ እንደሱ ነው። አጠፋ አድርገው ትከሻቸው ላይ ያደረጉና ግራና ቀኝ ገጠሙ። አንዱ በዚህ አንዱ ከዚያ ነው እና ከዛ በኋላ ወደ ኋልዮሽ ሄዱ ይላል። ጎ ባክዋርድ ወደ ኋላ ሄዱ። እንዳይ ምን እንዳይ? የአባታቸውን ነውር እንዳይ፣ የትውልዱን ነውር እንዳይ፣ የመሪዎችን ነውር እንዳይ። ዛሬኛ ፈንፋዮች ነን። ዛሬኛ ያልታየውን ችግር ለማየት የምንጎረጉር ነን። ዛሬ ሶሻል ሚዲያ ምን ይላል? ዛሬ ምን ይላል? ኢሳት ምን ይላል? ምን ይላል? ብቻ አሉ ኢትዮጵያ ቲቪ ምን ይላል? ያልተሰሙ አዳዲስ ነውሮችን፣ አዳዲስ ተንኮሎችን፣ አዳዲስ ጥፋቶችን፣ አዳዲስ ውድቀቶችን። ለዚህ ነው ይህንን ስለሚያውቁ እነካምን ምን እንደሚያስደስታቸው ስለሚያውቁ ሰበር ዜና ጉዱ ተጋለጠ፣ አፍረጠረጠው። ቶሎ ብለን የምንከፍተው እሱ ነው አይደል? ነገር ግን እነዚህ 2 ሰዎች አፍረጠረጠው፣ ጉዱ ፈላ፣ ጉዱ ተገለጠ፣ አዝረጠረጠው፣ አፍረጠረጠው ምናምን የሚሆናል የሚፈልጉት። እነሱ የፈለጉት ምንድነው? ጨርቅ አድርገው የአባታቸው የቤታቸውን አያቸው የጓዳቸው ነውር ለመሸፈን። ዛሬ እግዚአብሔርን ቤት ችግር ትሸፍናላችሁ። እኔና ፓስተር አውቃለሁ ረጅም ዘመን ጌታን ያገለገለ እግዚአብሔር ሰው ነው። እኔ እግዚአብሔር ይህንን ሰው በህይወቴ ላይ ሰጥቶኛል። ወዳጅ ሆነን ጓደኛ ሆነን እንደጋገፋለን። አገልግሎት ይደግፋል፣ አገልግሎቱ ደግፋለሁ ብዬ ቃሉ ነገ በዝሙት ወደቀ ቢባል አሳልፌ አልሰጠው አረገው። እድሜውን ኦልሞስት ዘመኑን የጨረሰ ትልቅ እግዚአብሔር ሰው በጌታ አውቃለሁ። ግን እያልኳቸው ነው ለመሰላችሁ የፓስተር ሙሌ ውድቀትና ሽንፈት ማለት የክርስቶስ አካል ውድቀት። የእያንዳንዳችንም እኔ ቆሜያለሁ ብዬ እሱ ላይ ላነጣጥር እችላለሁ፣ ግን እነሱም ብሎ ፓስተሮች ስለሚባሉ ሁላችንም አብረን ነው የምንወድቀው። ከዛ ይልቅ የእሱን ነውር፣ ያንቺን ነውር፣ ያንተን ነውር፣ የኔና የእናንተን ነውር መሸፈን ከቻለ፣ መሸፈን ማለት መከለል መጋረድ ማለት አይደለም። ነገር ግን ማረም የሚገባን አርመን፣ ነገር ግን ኤክስፖዝ አለማድረግ። ጌታ የተባረከ በምህረትና በይቅርታ መሸፈን ጌታ ይባላል። ስለዚህ ሊያዩ አልፈለጉ። እነሱ የሚፈልጉት ክብሩን ብቻ ነው። እነሱ የሚፈልጉት እንደ ቤተሰብ የሆነው ሌጋሲ እንዲቀጥል ብቻ ነው የፈለጉት። እነሱ የሚፈልጉት የእግዚአብሔር ሐሳብና ፈቃድ የሚቀጥለው ጀነሬሽን ላይ እሱ መርከብ ሰርተዋል በስተርጅና፣ እኛ ደግሞ ለሚቀጥለው ትውልድ መዳን ምክንያት መሆን መቻል አለብን። አባታችን በሽምግልና ይህን ያህል ቅሬታ ካስተረፈ በእኔ ዘመን ምን ያህል ትውልድ ቅሬታ ይተርፋል? አባታችን ይህን ያህል ሰው ከጥፋት ካዳነ በእኔ አገልግሎት ምን ያህል ትውልድ ነው መዳን ያለበት? አባታችን ብዙዎችን ላይ ድልን ከተቀዳጀ ፍሬያማ ከሆነ ፍሬያማነትና ድል ማድረግ በእኔ ህይወት ሊበዛ ይገባል ብለው ይህንን ብቻ ነው የሚያዩት። የአባታቸውን የጓዳቸውን የቤታቸውን ጉዳይ ለመግለጥና ጎን ለማውጣት አልነበረም ይላል። ስለዚህ ወደኋላ ሄዱናል። ፈቃደኛ ናችሁ ወደኋላ መሄድ? አያችሁ፣ ወደኋላ ሄዱናል። ብዙ ሰው ወደፊት መሄድ ነው ይፈልጋል። መገስገስ፣ መሮጥ፣ መድረስ፣ መፍጠን። ጌታ ያፍጥነኝ፣ አስቸኩለኝ። ብዙዎች ያመለጡኛል፣ ብዙዎች ሄደዋል፣ ብዙዎች ይቀደሟል። እነዚህ ሰዎች ግን ወደፊት ለመቅደም ሳይሆን ነገር ይቅርብኛል፣ ፋይናንሳቸውን ወደኋላ መለሱ፣ ትርፋቸውን ወደኋላ መለሱ፣
አገልግሎት ዘመናቸውን ቢቀጥሉበት የት መድረስ የሚችሉበትን ለጊዜው ፖዝ አድርገው ለወንድማቸው መነሳት፣ ለአባታቸው መነሳት፣ ለቤታቸው መነሳት፣ ለፈረሰ ለተንገዳገረው ትውልዳቸው፣ ህዝባቸው፣ ምድራቸው መነሳት አቁመው ወደ ኋላ ዋጋ ከፍለው ተመለሱ። ማንም ዋጋ ለመክፈል ፈቃደኛ አለ። አያችሁ፣ ወደ ኋላ መሄድ ማለት ዋጋ መክፈል ማለት። ዮሴፍ ያለውን ታስታውሳላችሁ አይደል? ክብር ያገኛቸው ሰዎች ባህሪያቸው ይሄ። ዮሴፍ ያለውን ታስታውሳላችሁ አይደል? ና ወደ ወንድሞች ልካለሁ ሲለው ምን አለ? አውልቀው ነው። እንደሚጠሉት እያወቀ እንደማይወዱት እያወቀ እንደማይፈልጉት እያወቀ ግን ወንድሞችን ፈልግ ሲለው እሺ ይላል። ጌታ ይባላል። አያችሁ፣ ካልኩሌት አድርጎ ሪስክ ዋጋ ለመክፈል ሄደ። ጌታ የተባረከ። ስለዚህ የእግዚአብሔር ክብር ከሰዎች ሕይወት ሲጠፋ ምንም እንኳን ድል ቢኖራቸው ነው የምላችሁ፣ የእግዚአብሔር ክብር ከሰዎች ሕይወት ላይ በኃይል መገለጽ ሲያቆም፣ ከክብር ወደ ክብር መገለጽ ሲያቆም፣ ምንም እንኳን ሰዎች ፍሬያማ ቢሆኑ፣ ምክንያቱም እግዚአብሔር ከኪዳኑ የተነሳ ሰዎችን ይባርካል፣ ድልን ይሰጣል፣ ፍሬያማ ያደርጋል። ያ ማለት ግን ስለ መገኘቱ ግን ዋስትና ነው። ስለ ክብሩ ሙላት መገለጥ ግን ዋስትና አይደለም። ለዚህ ጥሩ ምሳሌ የሚሆነው ሳሙኤልን ተመልከቱ። ሳሙኤልን ተመልከቱ። አንደኛ ሳሙኤል ታስታውሳላችሁ አይደል? አንደኛ ሳሙኤል ስለ ቃል ኪዳን ታቦት የነበረውን ኮንቨርሴሽን የእስራኤል ህዝቦች ወጡና ውጊያ ገጠሙ ከፍልስጤማውያኖች ጋር ተመቱ። ሲመቱ እንዴት እኛ የኪዳን ሰዎች እንዴት እግዚአብሔር ከኛ ጋር ያለ የቃል ኪዳኑ ታቦት ከኛ ጋር አለ። የቃል ኪዳኑ ታቦት የክብሩ ምሳሌ እና ክብሩ ከኛ ጋር እያለ ኪዳኑ ከኛ ጋር እያለ ህልውናው ከኛ ጋር እያለ እንዴት ነው የምንሸነፈው? ስለዚህ መጡና ኤሊ ጋር ታቦቱን ይዘን እንወጣለን አሉ እና ድል በድል ሆነን እንመጣለን። እናም ይዘው ወጡ። መጽሐፍ ቅዱስ ሲናገር ልክ ታቦቱ ወዮልን ብለው ፍልስጤማውያኖች ተንጫጩ፣ ጮሁ። ልክ ታቦቱ ሲወጣ እልልታው አጠይቁት፣ ታቦቱ ሲወጣ ጩኸቱ አጠይቁት። ታቦቱን ተሸክመው ሲንቀሳቀሱ በቃ በእስራኤል ህዝቦች መካከል ምስጋናና አምልኮ ቀለጠ፣ እልልታው ጩኸቱ ቀለጠ። ስለዚህ ምን ማለት መሰላችሁ? እየተዘመረ መማረካል። ሱፍ ለብሶ ክራባት ግጥም አድርጎ አንገት ለብሶ ልክ እንደኔ ቢሾፕ፣ ሬቨረንድ፣ አርክ ቢሾፕ፣ ሜጀር ፕሮፌት እየተባለ መማረክ አለ። እየተቀጠቀጡ በልሳን እየጸለዩ መማረክ አለ። እግዚአብሔር ከዛ አይደለም። ጭብጨባው ቀልጧል፣ እልልታው ቀልጧል። ኃይለኛ ጭብጨባ እና እስራኤል ፍልስጤማውያኖች ፈርተዋል። ከነዚህ አማልክቶች እጅ ማን ያድናል? እነዚህ አማልክቶችን የመቱ እንደዚህ ያደረጉ እንዲና እንዲህ ተአምራት ያደረጉ አሉ። ስለዚህ ይህን አምላክ ይዘው ከመጡ አለቀልን አሉና ግን መጨረሻ አንድ ነገር ቀጠሉ። ስለ እናንተና ስለ ልጆቻችሁ ዝም አትበሉ፣ ተነሱና ተዋጉ አሏቸው። እናም ተነሱ። ከዛ ፍልስጤማውያኖች ተመቱ፣ ተዋርደው ተመለሱ ይላል ቃሉ። ምን ይላል? እስራኤሎች ተመቱ ይላል። ተመቱ ብቻ ሳይሆን የቃል ኪዳኑ ታቦት ተማረከ ይላል። የቃል ኪዳኑ ታቦት ተማረከ ይላል። ጌታ ይባረክ። በብሉይ ኪዳን ያው ሰው መቶ በጨፍ ሊያደርገው የሚችል በስከሻ ላይ የሚቀመጥ ነበር። በአዲስ ኪዳን ግን ደስ የሚለው ግን ልብ ውስጥ ነው የተቀመጠው። ጌታ የተባረከ። ስለዚህ እስካልፈቀድክለትና ልብ እስካልከፈት ድረስ ለጠላት ድል እስካልሰጠ ድረስ ማንም መቶ አይጨምም ሞለጭ። ጌታ ይባረክ። እናም ወሰዱ ይችላል። ከዛን ጊዜ ጀምሮ ነው እንግዲህ የእስራኤል ህዝቦች በመማረካቸው ምክንያት ያለው። የዛን ጊዜ ከተማረከበት ጊዜ ጀምሮ የኪዳኑ ታቦት ዳዊት ተነስቶ ክብሩን እስኪያስመልስ ድረስ የእስራኤል ህዝቦች በሙሉ ያለ ኪዳኑ ታቦት ነበር የነበሩት። እናም ዳዊት ተነሳ፣ እግዚአብሔር ቤትን ሰራለት፣ ስፍራን አዘጋጀለት፣ ፓላስ ሰራለት፣ ኑሮን መሰረተለት፣ ሁሉ ነገር አመቻቸለት። ግን የሁሉ ሆኖ የእግዚአብሔር ክብር ሳይመለስ ረፍት የለኝም ማለት። ኬንያ ላይ ምን ስቶቻችሁ ኬንያ ነበረች? በኬንያ ያለፈ ሰው አለ እንደዚህ የሚል ነገር አለ። ዋሰጣቃለ ጂሰስ እስከ ፕሮሰስ ይሉ ነበር። ታውቃላችሁ? ጂሰስ እስከ ፕሮሰስ ኃይለኛ ፔንቲዎች ሆናሉ። ኃይለኛ የጸሎት ጓድ፣ ኃይለኛ ኳይሮች፣ ኃይለኛ አገልጋዮች። ጌታ ይባረክ ስላቸው ጂሰስ እስከ ፕሮሰስ ማለት ፕሮሰስ እስኪያልቀልኝና አሜሪካ፣ እንግሊዝ፣ ጀርመን እስከገባ ድረስ ነው። ጂሰስ እስከ ፕሮሰስ ይላል። እኛ ጂሰስ ከፕሮሰስ አይደለም። ጌታ ይባረክ። እኛ ፎሬቨር ነው። ጌታ የተባረከ። ሃሌሉያ ሃሌሉያ። ጌታ ይባረክ። ስለዚህ ዳዊት ፕሮሰሱ ሲሳካለት ብቻ አይደለም፣ የትዳር ፕሮሰስ፣ የቢላው የስልጣኑ ፕሮሰስ። ብዙዎች ስልጣን ላይ ሲወጡ ጌታን ይረሳሉ። ገንዘብ ሲያገኙ ስልጣን ይረሳሉ።
ንግግራቸው ድምጻቸው እኔ አሁን ውጭ ብታወይ ከአገልግሎት በኋላ የማወራበት ድምጽ ይሄ ነው። praise God hallelujah praise the name of the Lord hallelujah ምንም ድምጽ አልቀየርም። ጌታ ይባላል። በቃ ውጭ በማወራቸው ድምጽ እዚህ ይናገራሉ። በእኔ ውስጥ ግን መንፈስ ቅዱስ ይናገራል። በእኔ ውስጥ ግን መንፈስ ቅዱስ ያልፋል፣ ስራውን ይሰራል። ጌታ ይባላል። ምንም ፕሪቴንድ ማድረግ ቮይስ መቀየር ምናምን አያስፈልግም። ቆረን ማለትም አለ ቅባት እንቁላል አይደለም። ቀዥቀዥ ስላል ከጭንቅ ላይ ተንከባሎ የሚፈርስ ቅባት ማለት ኢምፓወርመንት ነው። ጌታ ይባላል። ዲቫይን ኢምፓወርመንት አንተ ማችለውን በአንተ ውስጥ አልፎ የሚያስችል ደግሞ ለብዙዎች መቻል ምክንያት የሚያደርግ ጉልበት ነው። ጌታ ይባላል። ማለት ሲምፕሊሲቲ በጣም ጥሩ። ስለዚህ ዳዊት ሁሉ ከሆነ በኋላ እኔ እርካታ የለኝም ማለት ደስታ የለኝም፣ ረፍት የለኝም። የኔ እርካታ ሙሉ የሚሆነው ክብሩ ሲመለስ ነው አለ። ጌታ ይባላል። የቃል ኪዳኑ ታቦት የእግዚአብሔር ፕሬዘንስ የእግዚአብሔር ክብር የእግዚአብሔር ህልውና ሲመለስ ነው አለ። ሙሴ የሚገርማችሁ ነገር የእግዚአብሔር ክብር ያላየ ሰው ነው። ያላየ ሰው ነው። የእግዚአብሔር ክብር ያላየ ሰው ነው። የእግዚአብሔር ክብር የጠገበ ሰው ነው። ብዙ ነገር ያየ ሰው ነው። ብዙ ነገር አይቷል። ከግል ህይወቱ ጀምሮ እግዚአብሔር ከውሃ ሲያድነው፣ ከጥፋት ሲያድነው፣ ሲሳደድ በገዳዮቹ ቤት ውስጥ የንጉስ ፓላስ ውስጥ ገብቶ እንደ ልጅ እንደ ልዑል ሆኖ በንጉስ በገዳዮቹ ቤት ሲያድን፣ እናቱ እንዳትቸገር በገዳዮቹ ደሞዝ እየተከፈላት በአበል ስትጠብቀው፣ በአበል ስታጠባው፣ ወንድሞቹን ሊዳኝ ሲወጣ ወንድሞቹ አንተም ብሎ ማን ጠራ? አንተም ብሎ ዛሬ ያልተጠራ ሁሉ ተጠርተናል የሚልበት ዘመን ውስጥ አንተም ብሎ ደግሞ ማንህና ነው? አንተም ብሎ ዴሊቨረር ብለው ሲያሳድዱት በቅንነት ለመታደግ ቢሰራ ትውልድን ለማዳን ለማስመለጥ ቢሰራ ተሳዳጅ ሆኖ ቤቱን ቢለቅም አካባቢን ቢለቅም እግዚአብሔር ግን በዛው በሙሴ ያው ያሳደዱትን ጡብ ሲጠፈጥፉ እናገኛቸው። ጡብ ሲጠፈጥፉ እናገኛቸው። ከጡብ መጠፍጠፍ ነፃ የሚያወጣቸው ሰው አድርጎ እግዚአብሔር መልሶ ሲቀባውና ሲልከው ትናንትና አንተን ማን ጠራ? አንተን ብሎ ደግሞ ዴሊቨረር ብሎ ያሉ ሰዎች ሙሴ አንተ ካልመራህን በስተቀር ምድረ በዳ ላይ ቀረን። ያለ አንተማ የኛ ነገር አበቃ። አንተ ተነጋገር፣ እኛ ከእግዚአብሔር ጋር አነጋገርን። አንተ ጋር ብቻ ነው እኛ ኮሙኒኬሽናችን ከአንተ ጋር ነው። አንተ ነህ ከእግዚአብሔር ጋር መነጋገር ብቃት ያለህ ብለው ሪኮግኒሽን የሰጡት ሰው በብዙ እግዚአብሔር ክብር ያየ ሰው ነው ሙሴ። ነገር ግን እዚህ ስፍራ ላይ ሲደርስ ምን አለ? እስከዛሬ ጌታው አንድ ጥያቄ ልጠይቅ፣ ማን እኮ እንደሚወጣ እኮ አልነገርከኝም አለ። ለምን? ወደ ተስፋይቷ ምድር እየሄዱ ስለሆነ እግዚአብሔር የተናገራላቸው ፕሮፌቲክ ዴስቲኒ እየሄዱ። እኔ በነገራችን ላይ ዴስቲኒ የሚገባኝ በአዲስ ኪዳን ሎኬሽን አይደል፣ ለእስራኤሎች ሎኬሽን ነው አይደል፣ ከናን ይቻላል። በአዲስ ኪዳን ፕሮፌቲክ ፉልፊልመንት ነው፣ ትንቢታዊ ፍጻሜ ነው ዴስቲኒ። ያ ፍጻሜ በምድር ላይ ሊሆን ይችላል፣ እግዚአብሔር የተናገራቸው ነገር በሕይወታቸው ላይ በሙላት ሲፈጸም። ሁለተኛው ደግሞ በላይ በሰማይ የተናገረላቸው ፕሮፌቲክ ወርድ ፉልፊል ሲሆን በላይ በሰማይ ሄደ። ጌታ የተባረከ። ፕሮፌቲክ ፉልፊልመንት እንጂ ዴስቲኒ ሎኬሽን አይደለም፣ ስፒሪቹዋል ፖዚሽን። ጌታ የተባረከ። ስለዚህ ሙሴ ዴስቲኒ ሎኬሽን ላይ እየመራቸው ስለነበረ ድንገት ቆመና እንዲህ አለ፣ እንዴ ጌታ ሆይ ይህን ህዝብ ታስጉዛለህ፣ ታደርሳለህ፣ ታወርሳለህ ብለኸኛል፣ ግን ማን አብሮ እንደሚሄድ እኮ አልነገርከኝም አለ። እግዚአብሔር መልአክ እልክልሃለሁ። አይሆንም አለ። አንተ ካልወጣህ አታውጣኝ ከሌላው ህዝብ በምን ይለኛል? ምን ማለት ነው? ለካ እንደምንም ተብሎ የሆነ ቦታ ለካ ይደረሳል። አንዳንዱ በዘመድ ይደርሳል፣ ለካ በመላክም ይደረሳል። አንዳንድ ጊዜ በመላክም ይደረሳል። በመላክ የሚደርሱበት ዴስቲኒ አላቸው። በዘመድ የሚደርሱበት ዴስቲኒ አላቸው። በጓደኛ የሚደርሱበት ዴስቲኒ አላቸው። በጥበብ የሚደርሱበት ዴስቲኒ አላቸው። በብልጠት የሚደርሱበት ዴስቲኒ አላቸው። በቴክኒክና በታክቲክ የሚደርሱበት ዴስቲኒ አላቸው። የእግዚአብሔር ህዝቦች ግን የሚለያቸው ከጌታ ጋር መድረስ። ጌታ የተባረከ። አያችሁ ምን አለ? አንተ ቀርተህ አንተ ትለኝ ከሌላ ሰው ጋር ከሌላ ነገር ጋር ልከኝ መድረስ የሚገባኝን መያዝ የሚገባኝን ማግኘት የሚገባኝን ነገር ማግኘት አልፈልግም። የማገኘው ነገር ሁሉ ከአንተ ጋር ሲሆን ነው። ሙላት ያለው ክብር ያለው ውበት ያለው አለ። ጌታ የተባረከ። ታስታውሳላችሁ የአብርሃምን ታሪክ? ስለ ልጅ ሲጠይቅ እስማኤልን አመጣ። እስማኤልን ለማምጣት ዲሲሽን እንጂ መለኮታዊ ምሪት ጥበቃ ምናምን የሚባል ነገር አያስፈልግም። ውሳኔ ነው። ብዙ ሰዎች እስማኤልን አግብተዋል። ገብቷቸዋል። ጾማ ተንበርክካ ጸልያ ሲዘገይ ጌታ ወይ በቃ አሁንስ አንጎራኔ ዲሲሽን ብለው ዥው ብሎ ትዳር ውስጥ ገብተዋል። ይስሐቅን መጠበቅ አቅቷቸው እስማኤል ጋር። ብዙ ሰዎች ስለ ስራ ጸልየው መጠበቅ ሲያቅታቸው እግዚአብሔር ያዘጋጀላቸው የኪዳኑን በረከት ትተው እስማኤልን
አፈፍ አድርገዋል። የእስማኤላዊ የሆነውን ትዳር፣ እስማኤል የሆነውን በረከት፣ እስማኤል የሆነውን አገልግሎት፣ እስማኤል የሆነውን ገንዘብ፣ እስማኤል የሆነውን ነገር፣ ጤና፣ እስማኤል የሆነውን ነገር ለማግኘት ስልጣን ለማግኘት ከፈለጋችሁ ውሳኔ ነው የሚያስፈልገው። ነገር ግን ይስሐቅን ለማግኘት ከፈለጋችሁ የኪዳኑን በረከት ለማግኘት የኪዳኑን ሞገስ፣ የኪዳኑን ቅባት፣ የኪዳኑን ድል፣ የኪዳኑን ክንውን ለማግኘት ካስፈለጋችሁ ትዕግስት ያስፈልጋል። እግዚአብሔር መጠበቅ ያስፈልጋል። ከእግዚአብሔር ጋር መራመድ ያስፈልጋል። ስለዚህ ማን እንደሚወጣ አልነገርከኝም ሲለው መጨረሻ ላይ ከዚህ ሌላው ህዝብ ምን ይለየናል? ከሌላው ህዝብ የምንለየው እኮ አንተን መጠበቃችን ነው፣ ከአንተ ጋር መሄዳችን፣ ክብር አብሮ መውጣቱ ነው። ስለዚህ ምን አለው? ክብርን አሳይ። እግዚአብሔር ምን ብሎ መለሰለት? ክብሬን አይቶ ወይም ክብርን ሲለው ፊቴን አይቶ ማንም አይድንም አታይም አለ። አያችሁ ምን ያህል የአዲስ ኪዳን ክርስትና ምን ያህል ክቡር መሆኑ። ፊቴን አይቶ ማንም አይድንም አለ። ሙሴ እስከዛች ደቂቃና ሰዓት ድረስ ክብሩን አይቶታል። ክብሩን ያየው ግን የእጁን ክብር ለብላችሁ ስሙ። እስከዛች ደቂቃ ድረስ ያየው ሙሴ የእጁን ክብር ነው፣ የእግዚአብሔር እጅ ክብር ነው ያየው። የእግዚአብሔር እጅ ክብር ባህር ሲከፍል አይቷል። ታምራት ሲያደርግ አይቷል። ብዙ ነገር ሲያደርግ አይቷል። የእግዚአብሔር በህይወቱ ላይ ሲታደገው ሲያድነው ሲያስመልጠው አይቷል። የእጁን ክብር አይቷል። አሁን ግን መጣና እጅን ክብር አለው ፈልገው የፊትን ክብር አለ። ጌታ የተባለ አያችሁ። ለዚህ ነው እግዚአብሔር አንድስ እንኳን ያየው የለም አለ። እግዚአብሔር ሲሰራ አንድ እንኳን ያየው የለም አለ። እግዚአብሔር ሲሰራ አንድስ እንኳን ያየው የለም አለ። ለምን? ብሉይ ኪዳን በሙሉ የእግዚአብሔር እጅ ስራ ውጤት ስለሆነ ሪከርድ የተደረገው። ነገር ግን አንድስ እንኳን በብሉይ ኪዳን የእግዚአብሔርን ፊት ያየ የለም፣ እግዚአብሔርን ያየው የለም። ነገር ግን ፊቱን ያየ ብቻ ሳይሆን ፊቱን የገለጠው ከዛም በእኛ ውስጥ አድሮ ከክብር ወደ ክብር የሚገልጠው ልጁ አንድያ ክርስቶስ ኢየሱስ ነው። ጌታ ይባል። ስለዚህ በአዲስ ኪዳን ፊቱን ልታይ ብቻ ሳይሆን ፊቱን ልታይ ለጨርስ ተጠርቷል። በብሉይ ኪዳን የተከለከለው ያለው ምንድነው? ከሰራ ምን አለው? አንተን አለቱ በእጄ ከልልሃለሁ፣ ከዛ ሸፍናለሁ፣ እኔ አልፋለሁ። እኔ ካለፍኩ በኋላ ጀርባዬን ታያለህ እንጂ ፊትን አታይም ማለት። የብሉይ ኪዳን አገልግሎት ጀርባ የማየት አገልግሎት። ሰምታችሁኛል? እንደ ሙሴ ለገሌ አድርገኝ እያላችሁ ብትጸልዩ ዛሬ ቁርጣችሁ ልንገራችሁ። በጣም ትልቅ የእግዚአብሔር ሰዎች ናቸው። የእግዚአብሔር ሐሳብና ፈቃድ አገልግለው ያለፉት የዘመኑ ቲቪት የወጠሩ አይነት አገልጋይ አይደለሁም። ነገር ግን ከልጁ ክርስቶስ ጋር የሚስተካከል ማንም አይስተካከል። ምን ማለት ነው? ጀርባዬን ታያለህ ማለት እግዚአብሔር እንዴት እንደሰራ ሳያውቁ የእግዚአብሔር እጅ ስራ ሰርታ ያለ አይኑን ያበራሉ። ሰው አይኑ ሲበራለት ምን ያለው ማን ሲል አላውቅም ማለት ግን እንዳዳነኝ አውቃለሁ። ከዛ ያዳነ ማን ነው ታውቃለህ ሲለው እኔ አላውቅም። ሰው ለካ ተነክቶም አያውቅም። አይኑ ተከፍቶለትም አያውቅም። ድሮም አያውቅም። እግዚአብሔር ፊት ማየት ከደህንነት ያልፋል፣ ሴፍድ ከመሆን ያልፋል። ጌታ የተባረከ